ይሄ ዘይት እኔ ቤት ከገባ ማርያም ሰይጣን ያያት ነው። ሰላም ያያት ነው። ማርያምን ይደል ቤቷ እና አሁን ይሄ ዘይት 2 ወር ያበላኛል። የታባቱን ያለው ያያ ደውለት በማለ ሰላቢ እንግዲህ ሌላ አህዬ የለ ሰላቢ ባለበት ሀገር ልጅቷን እየሰማት ነው። ይሄን ሁላ ጊዜ ዘይት መቆየት አለበት። ጨመት የእናቶችን ባለምን ይፈሳል። አይበሉባ ምን አባ ነው የምትሏት? አረ ምንም አላልኩም። ምን ብዬ ነው? ወይኔ ልጅ ያበደ። እኔ እኮ ሰለሞን ብያለሁ። በልጅ አልታደልኩም እኮ እኔ። አይ እንደዛ ሳይሆን ከባለፈው ጸበል በኋላ እኮ እንዲሆነ የቀረው ወይ በቃ ሲወላ ከሆነ የሆነ አፕዴት ሪቡት ነገር ምናምን አድርጎ ይመለሳል። አይመስልም? አሁን የለ ያለው ለተማሪ ደብተርና እስክሪፕቶ ነው የሚሰጠው። ጠመንጃ አይሰጥም አይደለ ቦስ? አረ ተው መጋኛ። እኛ እኮ ስለ ልጅቷ ዘይት ነው እያወራን ያለ ነው። ስለምን ጠመንጃ ነው የምታወራው አንተ? እውነትም ሪቡት ያስፈልገዋል። ሰላቢ ነው የመሰለኝ። አማለው አንተ በስባሳ አንተ ባለበት ሀገር ዘይት 6 ወር 8 ወር መበላት አለበት። ዘይት የዛችን ልጅ ቪዲዮ አይተህ ነው እንዴ? ሰው አይደለችም እኮ ቦስ አይናት። ወይ ደግሞ ከትያዝ ጋር ዝምድና አላት። እንዴት 8 ወር ዘይት ይቆያል ቦስ? አረ መቀለዱ ነው። አሁን በጦር ሳልወጋ የቀረውን ዘይት ሰልበህ ይዘህ ትመጣለህ። ከዛ ደግሞ ቪዲዮን ታስጠፋልኛለህ። አሁኑኑ ለምን በሌላ አንግላን ነው? ምን ቪዲዮ ይቀመጥዘው ምን አገባን? ባልና ሚስት ያጣላል እኮ። አስቤዛ አለቀብኝ ስትል ሌላ ሚስት የሌላው ሚስት እንደዚህ ምናምን 6 ወር እየቆየ ብሎ ባልና ሚስት ከመቶ አንድ ሰው ለምን አናየው? ኧረ አንተ ሰለሞን ግን ትለያለህ እንዴ! በቃ መጋኛ ሲኦል ሄድ። በእናትህ አንተ በአንተ ሲስተም ሪቡት አድርግልኝ እንዳንተ አድርገህ